አብዛኛውን ጊዜ ስለ ሕክምና ምርመራ ስናወራ ማለቴ አንድ አይነት ፐርፌክት የሆነ እርግጠኝነትን እንጠብቃለን። አንድ ሰው እጁ ቢሰበር የኤክስሬ ማሽኑ ያንን የተሰበረ ነጭ መስመር ቁጭ አድርጎ ያሳያል። ሐኪሙም ጣቱን ጠቆም አድርጎ እዚህ ጋር ነው ችግሩ ይላል። አዎ፣ ያው የተሰበረው ወይም ያልተሰበረ የሚል ግልጽ ምላሽ ነው የምናገኘው። ማለቴ ነገሮች እንደዚህ በግልጽ እንዲቀመጡልን እንፈልጋለን። ልክ ነሽ። ግን ያው ታሪክ የኤክስሬ ማሽን የለውም። ታዲያ ከ2000 ዓመታት በፊት የተፈጸመን አንድ ታላቅ ክስተት በተለይም የኢየሱስን ትንሣኤ እንዴት በታሪካዊ ማስረጃ ልናረጋግጥ እንችላለን? እሱ ነው እንግዲህ ትልቁ ጥያቄ። አዎ፣ ዛሬ የምናደርገው ጥልቅ ዳሰሳ የሚያተኩረው ልክ እዚህ ነጥብ ላይ ነው። ዊሊያም ሌን ክሬግ ዲ ሪዘሬክሽን ኦፍ ጂሰስ በተሰኘው መጽሐፋቸው ከገጽ 377 እስከ 387 ባለው ክፍል ያቀረቡትን ታሪካዊና ፍልስፍናዊ ትንታኔ ነው የምንመረምረው። ይሄ ክፍል በተለይ ከትንሣኤ በኋላ ስለነበሩት የኢየሱስ መገለጦች በጣም በጥልቀት የሚያሳየን። በትክክል አድማጮቻችንም ማወቅ ያለባቸው ይሄ ጥልቅ ዳሰሳችን የክርስትና መሠረት የሆነው ትንሣኤ በጭፍን ስሜት ላይ ሳይሆን በዘመናዊ የሕግ ችሎት ፊት ሊቆም በሚችል ጠንካራ ማስረጃ ላይ የተመሠረተ መሆኑን ነው የሚያሳየው። መሰለ ይሄ ጉዳይ ለብዙዎች ግራ የሚያጋባው ነው ይቆያል። ታሪካዊ ማስረጃዎች ሲነሱ ያው በተለይም ጥንታዊ ታሪክ ሲሆን መረጃው ጭጋጋማ እንደሆነ ይታሰባል። እውነት ነው። ጊዜው ሲርቅ መረጃውም ይደብዘዛል የሚል አስተሳሰብ አለ። አዎ፣ ነገር ግን ዊሊያም ሌን ክሬግ ወደዚህ ጉዳይ ሲገቡ ታሪካዊውን ሂደት ልክ እንደ አንድ የምርመራ ባለሙያ ነው የሚመለከቱት። ከትንሣኤ በኋላ ስለነበሩት መገለጦች ስናነሳ የመጀመሪያውና ትልቁ ማስረጃ የዓይን ምስክሮች ናቸው። ማለቴ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ያስቀመጠው ዝርዝር ማለት ነው አይደለ? አዎ ልክ ነህ። ነገር ግን ይሄ ዝርዝር ዝም ብሎ የተጻፈ ደብዳቤ አይደለም። የታሪክ ምሁራን ይህንን ክፍል በጥንቷ ቤተክርስቲያን እጅግ ቀደም ብሎ ሲነገር የነበረ እምነት መግለጫ ወይም ፎርሙላ እንደሆነ ይስማሙበታል። ማዕት ክስተቱ ከተፈጸመ ከጥቂት ዓመታት በኋላ የተነገረ መረጃ ነው ማለት ነው። በትክክል ጳውሎስ ኢየሱስ መጀመሪያ ለጴጥሮስ ቀጥሎ ለ12ቱ ከዚያም በአንድ ጊዜ ከ500 በላይ ለሚሆኑ ሰዎች በመቀጠልም ለያዕቆብና ለሐዋርያት ሁሉ በመጨረሻውም ለራሱ እንደተገለጠለት በግልጽ ያብራራል። የአቀራረብ እኮ በጣም ይገርማል። ጉዳዩን ወደ ዘመናዊው ዓለም ብናመጣው ማለቴ ልክ አንድ ጠበቃ ፍርድ ቤት ቀርቦ 500 ምስክሮችን በአንድ ጊዜ ለማቅረብ እንደመሞከር ነው። አዎ እንግዲህ አስቡ፣ 500 ምስክር በአንድ ጊዜ። ደግሞ እኮ ጳውሎስ እዚያው ደብዳቤው ላይ አብዛኞቹ ምስክሮች አሁንም በሕይወት እንዳሉ ይገልጻል። ይህ እኮ ከተቃራኒ ወገን ለሚነሱ ተከራካሪዎች የተከፈተ ግብዣ ነው። ጠበቃው እኔ የሚለውን ካላመናችሁ ውጡና ምስክሮችን ጠይቁ ያለ ነው። ልክ ነው። ውሸት ቢሆን ኖሮ ተቃራኒ ወገን ሄዶ 500ንም ሰዎች መጠየቅ ይችል ነበረ። ከነዚህ ውስጥ 3ቱ ወይም 4ቱ እንኳን እኛ ምንም አላየንም ቢሉ ኖሮ ሙሉ ታሪክ እዚያው ይፈርሳል ነበረ። እውነት ነው። የታሪክ ምሁሩ C.H. ዶድ ይህንኑ ሐሳብ ሲያብራሩ ጳውሎስ ምስክሮቹ በሕይወት አሉ ብሎ መጻፉ እጅግ ታላቅ የሆነ የታሪክ ድፍረት መሆኑን ይገልጻሉ። ድፍረት ነው በእርግጥ። ማለቴ በቀላሉ ሊጋለጥ የሚችል ውሸት ቢሆን ኖሮ እንደዚህ አይነት ሪስክ አይወስድም ነበረ። አዎ፣ በዚያ ዘመን መረጃን ለማስጠባበል ፈልገው ቤተክርስቲያንን የሚያሳድዱ ብዙ ሰዎች ነበሩ። ስለዚህ የሰጠው ዝርዝር በቀላሉ ሊጣራ የሚችል ነበር። ከዚህም ባለፈ ደግሞ በዝርዝር ውስጥ ያሉትን ግለሰቦች ማንነት ስንመረምር ጉዳዩ ይበልጥ አሳማኝ ይሆናል። ማንን ማለቴ ነው? ለምሳሌ ያዕቆብን እና ጳውሎስን ራሱን እንመልከት። እነዚህ ሁለት ሰዎች ቀድሞውንም ቢሆን የኢየሱስ ተከታታዮች አልነበሩም እንዴ? ያዕቆብማ የኢየሱስ ወንድም አልነበረም እንዴ? ወንጌላት ላይ ቤተሰቦቹ ሳይቀሩ አንዳንዴ ሊያዙት ይሞክሩ እንደነበረን አናባለን። ቤተሰቡ ከመሆኑ አንጻር እንዴት ተጠራጣሪ ሊሆን ቻለ? አይ ምን መሰለ፣ ያዕቆብ በምድር ላይ በነበረው የኢየሱስ አገልግሎት ጊዜ አያምንበትም ነበር። ወንድሙ መሲህ ነው ብሎ መቀበል ከባድ ነበር። ነገር ግን ድንገት ያዕቆብ የኢየሩሳሌም ቤተክርስቲያን መሪ ሆኖ ብቅ ይላል። አዎ፣ አልፎ ተርፎም ለእምነቱ ሲል በሰማዕትነት ተገድሏል አለ። ልክ ነህ። ጳውሎስ ደግሞ ክርስቲያኖችን የሚያሳድድ፣ አስሮ የሚገድል ጽንፈኛ ፈሪሳዊ ነበር። ታዲያ የእነዚህ ሰዎች የሕይወት አቅጣጫ ባንዴ እንዴት ተገልብጦ መቀየር እንዴት ሊሆን ቻለ? ይህ ትልቅ ጥያቄ ነው።
አዎ፣ በስነ ልቦናም ሆነ በታሪክ ምርምር ለነዚህ አይነት ስር ነቀል የህይወት ለውጥ አንድ እጅግ ጠንካራና አሳማኝ ምክንያት ሊኖር ይገባል። ያ ምክንያት ደግሞ ከሞት የተነሳው ኢየሱስ በታሪክ ለነርሱ በገሃድ መገለጡ ነው። ማስረጃው ክብደት እንዳለው ግልጽ ነው። ነገር ግን እዚህ ላይ አንድ ትልቅ ጥያቄ ይነሳ። ደቀ መዛሙርቱ አይኖ ሲሉ ያዩት ነገር ምንድን ነው? ምን አይነት ማለቴ ነው? ማለቴ አንዳንዶች እንደሚሉት በአእምሯቸው ውስጥ የተፈጠረ መንፈሳዊ ራዕይ ብቻ ነው ወይስ በገሃዱ ዓለም የታየ አካላዊ እውነት? ይህ ነጥብ ብዙዎችን ሲያከራክር ይታያል። ምክንያቱም ራዕይ ከሆነ ውስጣዊ ስሜት ነው ብሎ ለማጣጣል ቀላል ይሆናል። ይሄ ልዩነት መረዳት እጅግ ወሳኝ ነው። በአዲስ ኪዳን ውስጥ ራዕይና መገለጥ ፈጽሞ የተለያየ ጽንሰ ሐሳባዊ ትርጉም አላቸው። ልዩነት አላቸው። አዎ፣ ራዕይ ለምሳሌ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ሰማይ ተከፍቶ ያየው አይነት ነው። ይሄ ውስጣዊ የሆነና በዙሪያው ያሉ ሌሎች ሰዎች ሊያዩት የማይችሉት ነው። መገለጥ ግን ከውጭ በገሃዱ ዓለም የሚከሰት ሁሉም ሰው ሊያየውና ሊመሰክረው የሚችል ክስተት ነው። ማለት ወንጌላት ኢየሱስ ማዕድ አብሮ እንደበላ ምናምን ይናገራሉ አይደል? በትክክል። በተለይ የሉቃስና ዮሐንስ ወንጌሎች ኢየሱስ ማዕድ አብሮ እንደበላ፣ ጠባሳ ያለበትን ቁስሉን እንዳሳየ በግልጽ ይመሰክራሉ። ኢየሱስ ተገልጦ መንፈሳዊ ስጋና አጥንት የለውም፣ እኔ ግን አለኝ ብሎ ማረጋገጫ ሲሰጥ እናያለን። ያ ማለት አካላዊ መገለጥ መሆኑን አረጋግጧል ማለት ነው። ታዲያ ተቺዎች ይህንን ለምን ይክዳሉ? ተቺዎች ይህንን አካላዊ መገለጥ የሚክዱት ታሪካዊ መረጃው ስለጎደለ ሳይሆን በተአምራት ላለማመን አስቀድሞ የያዙት ፍልስፍናዊ አቋም ስላላቸው ነው። እዚህ ላይ ግን ትንሽ ሞገት ሐሳብ ላንሳ። ሐዋርያው ጳውሎስ ራሱ በአንደኛው ቆሮንቶስ 15 ስለ ትንሣኤ አካል ሲናገር መንፈሳዊ አካል አላለም። ታዲያ ይሄ ራሱ የተነሳው አካል ሥጋዊ እንዳልሆነ ይልቁንም ረቂቅ ወይም ማይዳሰስ እንደሆነ አያሳይም? ይሄ በጣም የተለመደ ግንዛቤን የማዛባት ችግር ነው። ብዙዎች እንደዚያ ያስባሉ። ማለቴ ብዙ ተቺዎች ይህንን ጥቅስ አንስተው ትንሣኤው ሥጋዊ አልነበረም ብሎ ይከራከራሉ። ይህንን እንዴት ነው የምንፈታው? ጳውሎስ መንፈሳዊ አካል ሲል ከቁስ አካል ነፃ የሆነ ወይም ረቂቅ ማለቱ አይደለም። ይህን ለመረዳት በግሪክኛ የተጠቀመባቸውን ቃላት ማየት አለብን። ጳውሎስ የተጠቀመው ሶማ የሚለውን ቃል ሲሆን ትርጉሙም ሁልጊዜ አካላዊነትን የሚያመለክት ነው። እሺ፣ ታዲያ መንፈሳዊ የሚለው ቃል ምንን ነው የሚያሳየው? የሚለው ቃል የነገሩን ምንነት ሳይሆን የሚመራበትን ኃይል ወይም ዝንባሌ ነው የሚያሳየው። ማለቴ ልዩነቱ ያለው በአካሉ ተፈጥሮ ላይ ሳይሆን አካሉን በሚቆጣጠረው ኃይል ላይ ነው ማለት ነው። በትክክል አገኘኸው። ለማብራራት ያህል አንድን መርከብ ብንወስድ፣ ማለቴ ቀድሞ በሰው ጉልበትና በመርገፊያ ይንቀሳቀስ የነበረው መርከብ አሁን በነፋስ ኃይል የሚንቀሳቀስ ቢሆን መርከቡ አሁንም ያው ተጨባጭ መርከብ ነው። ምንም አልተቀየረም። የተቀየረው የሚመራበት ኃይል ብቻ ነው። በተመሳሳይ የአሁኑ አካላችን በሥጋዊ ፍላጎት የሚመራ ሲሆን የትንሣኤው አካል ግን በመንፈስ ቅዱስ ኃይል የሚመራ ነገር ግን አሁንም አካላዊና ተጨባጭ የሆነ ነው ማለት ነው። ልክ ነህ። እጅግ ግሩም የሆነ ንጽጽር ነው። አካሉ ሥጋዊ መሆኑ አልቀረም፣ ነገር ግን የሚመራበት ኃይል ተቀየረው። እንግዲህ ታሪካዊ ማስረጃው ይሄን ያህል ጠንካራ ከሆነ እና ደግሞ መገለጡም አካላዊ መሆኑ ከተረጋገጠ ተቺዎች ይሄንን እውነታን ለመካድ ምን አማራጭ መላምት ያቀርባሉ? ማለት ታሪክን ሙሉ በሙሉ መካድ አይችሉም። አይችሉም። ስለዚህ እንደ ገርድ ሉደማንና ዴቪድ ስትራውስ ያሉት ምሁራን ይሄንን ሁሉ ክስተት የስነ ልቦና ቅዠት ወይም በባለሙያዎች አጠራር የሃሉሲኔሽን መላምት ብሎ ያቀርቡታል። የሃሉሲኔሽን መላምት? ደቀ መዛሙርቱ በሐዘን ብዛት አእምሯቸው ተረብሾ ቅዠት አዩ የሚል መከራከሪያ ያመጣሉ። ያው ይህ መላምት በመጀመሪያ ሲሰማ አሳማኝ ሊመስል ይችላል። ማለቴ አንድ ሰው በከፍተኛ ሐዘን ውስጥ ሲሆን የሞተ ዘመዱን ድምፅ ሊሰማ ወይም በቅዠት ሊያየው ይችላል። አእምሮ በጭንቀት ጊዜ ብዙ ነገሮችን ይፈጥራል። እውነት ነው። የሰው ልጅ አእምሮ እንደዚያ ሊሆን ይችላል። ታዲያ ይህ የቅዠት መላምት ለምንድን ነው በክሬግ ትንታኔ ተቀባይነት ማያገኘው? ምክንያቱም ምሁራኑ ይህንን ሐሳብ ሲያቀርቡ የራሳቸው የሆነ ሳይንሳዊ ምክንያት ይኖራቸዋል ብሎ ማሰብ ይቻላል።
በእርግጥ ይሄ የስነ ልቦና ቅዠት መላምት ሲመረመር በ3 ዋና ዋና ምክንያት መሬት ጠብሳይ ይወድቃል። አንደኛው እና ትልቁ ችግር ቅዠት ባዶ መቃብር ፈጽሞ አያብራራም። አስከሬኑ እዚያው ቃለ ማለቴ ነው። ልክ ነህ። ደቀ መዛሙርቱ ኢየሱስን በቅዠት አዩት እንበል። ይህ የሆነው ደግሞ በኢየሩሳሌም ነው። ክርስትና መስበክ የተጀመረው ኢየሱስ በተሰቀለበትና በተቀበረበት በዚያው ከተማ ነው። የሃይማኖት መሪዎቹ የደቀ መዛሙርቱን ስብከት በአንድ ለማክሸፍ ምን ማድረግ ነበረባቸው? ማለቴ በቀላሉ ወደ መቃብሩ ሄደው አስከሬኑን ማውጣትና ለሕዝቡ ማሳየት ብቻ በቂ ነበር። አዎ፣ አስከሬኑ እዚያው እያለ ማንም ሰው ስለ ትንሣኤ ሊሰብክም ሆነ ሊያሳምን አይችልም። መቃብሩ ባዶ መሆኑ ግን የቅዠት መላምቱን ሙሉ በሙሉ ውድቅ ያደርገዋል። እውነት ነው፣ ያው የአስከሬኑ መኖር ቅዠቱን ያጋልጠው ነበር። አንድ ሰው ቅዠት እያየው ነው ብሎ ቢያወራ፣ ሌላው ሰው እውነታውን በማሳየት ሊያርመው ይችላል። ሁለተኛውስ ምክንያት ምንድን ነው? የስነ ልቦና ባለሙያዎች ስለ የጋራ ቅዠት ምን ይላሉ? ሁለተኛው ነጥብ እሱ ነው። በስነ ልቦና ጥናት መሰረት ቅዠት እጅግ በጣም ግላዊ የሆነ እና የሰውን ውስጣዊ ስሜት የሚያንጸባርቅ ክስተት ነው። ልክ እንደ ህልም ማለት ነው። ማለቴ እኔ የማየውን ህልም አንቺ ልታየው አትችልሽ? በፍጹም። አንድ አይነት ህልም በአንድ ጊዜ 500 ሰዎች ሊያዩ አይችሉም። ደቀ መዛሙርቱ ግን ያዩት በቡድን ነው። ጴጥሮስ 12ቱ ሐዋርያት እና 500 ሰዎች በተለያየ ቦታ በተለያየ ጊዜያት አይተዋታል። ይህ እኮ እንግዲህ የማይቻል ነገር ነው። አዎ፣ የስነ ልቦና መዛግብት እንዲህ አይነት የጋራ ቅዠት መኖሩን ፈጽሞ አያውቁም። በተጨማሪም ጠላቶች የነበሩ ሰዎች ጭምር ለምሳሌ እንደ ጳውሎስ ያኑን ቅዠት ማየታቸው መላምቱን የበልጥ የማይመስል ያደርገዋል። ጳውሎስ ኢየሱስን ለማየት ምንም አይነት ውስጣዊ ፍላጎትም ሆነ ጉጉት አልነበረውም። ይህ እኮ ራሱ ከትንሣኤው ተአምር የበለጠ ለማመን የሚከብድ ሌላ ተአምር መፍጠር ነው። ማለቴ 500 ሰዎች በተለያዩ ቦታዎች በአንድ ጊዜ አንድ አይነት ቅዠት አዩ ብሎ ከማመን በቀላሉ ማሰረጃው የሚለውን ታሪካዊ እውነት ማመኑ ይቀላል። በትክክል። ማለትም ትንሣኤውን መቀበል እጅግ ምክንያታዊ ነው። ተቺዎቹ ሌላም የሚሞክሩት መንገድ አለ ወይ? አዎ፣ ሶስተኛው እና አስገራሚው ሙከራቸው የስነ ልቦና ትንተና ነው። እነዚህ ተቺዎች ከ2000 ዓመታት በኋላ የጳውሎስን እና የጴጥሮስን ስነ ልቦና ለመመርመር ይሞክራሉ። እንዴ? ከ2000 ዓመት በኋላ? አዎ። ለምሳሌ ጌርድ ሉደማን ጳውሎስ ክርስቲያኖችን በማሳደዱ ውስጣዊ የጸጸት ስሜት ወይም የጥፋተኝነት ስሜት ስለነበረው ያንን ሸክም ለማራገፍ ሲል ኢየሱስን በቅዠት አየው ይላል። ግን ጠብቂኝ፣ ዘመናዊ ምሁራን ከ2000 ዓመታት በፊት የነበረን ሰው ውስጣዊ የአእምሮ ሁኔታ እና የጸጸት ስሜት እንዴት ሊያውቁ ይችላሉ? ጳውሎስ ራሱ ስለ ራሱ የጻፈው ነገር የለም። ትክክለኛ ጥያቄ ነው። ክሪስተር ስቴንዳል የተባሉ ታዋቂ ምሁር ይህን አጥንተው አረጋግጠዋል። ጳውሎስ በሕግ ፍጹም የነበረ እና ምንም አይነት የጥፋተኝነት ስሜት ያልነበረው ሰው ነበር። አዎ፣ ማለቴ ራሱ ተናግሯል ይሄን። ልክ ነህ። ጳውሎስ ራሱ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ስለ ሕይወቱ ሲናገር በሕግ ስለሚገኝ ጽድቅ ነቀፋ ያልነበረብኝ ነኝ ይላል። ክርስቲያኖችን ማሳደዱንም እንደ ኃጢአት ሳይሆን ለእግዚአብሔር እንደሚደረግ ቅናት ነበር የሚቆጥረው። ስለዚህ ጸጸት አልነበረውም። አዎ። ስለዚህ ጳውሎስ በውስጣዊ የጸጸት ስሜት ምክንያት አይምሮ ተረብሾ ቅዠት አየ ብሎ መደምደም ከታሪካዊው እውነታ ጋር ይጋጫል። ተቺዎች ማስረጃውን ከመመርመር ይልቅ የራሳቸውን ዘመናዊ የስነ ልቦና ሐሳብ በጥንታውያን ሰዎች ላይ የለጠፉ ነው። ይሄ ማለት የቅዠት መላምት በታሪክ በስነ ልቦና እና በነባራዊ መረጃዎች ፊት ፈጽሞ አይቆምም ማለት ነው። ፈጽሞ። እዚህ ላይ ወደ ሌላ ጥልቅ ሐሳብ እለፍ። ደቀ መዛሙርቱ ያዩት ነገር በእርግጥ ቅዠት ቢሆን ኖሮ በዚያው በአንደኛው ክፍለ ዘመን በነበረው የአይሁድ ባህልና አስተሳሰብ መሰረት ወደ ምን መደምደሚያ ይደርሱ ነበር? የአይሁድ ስነ መለኮት ይህንን እንዴት ያስተናግደው ነበር? ይሄ የክርስትናን አመጣጠት በትክክል እንድንረዳ የሚያደርገን ማዕከላዊው የነገረ መለኮት ጥያቄ ነው። ምን መሰለህ? በአንደኛው ክፍለ ዘመን የነበረው የአይሁድ እምነት ትንሣኤ ማለት ምን ማለት እንደሆነ የራሱ የሆነ ጥብቅ ትርጓሜ ነበረው። ምን አይነት ትርጓሜ? ለአይሁዳውያን ትንሣኤ ማለት በዓለም መጨረሻ የሚሆን ሁሉም ሰው በአንድነት የሚነሳበት ስጋዊ ክስተት ነው። በታሪክ መሃል አንድ ግለሰብ ብቻውን ከሞት ይነሳል የሚል ጽንሰ ሐሳብ ፈጽሞ አልነበረም። ማለት የዓለም መጨረሻ ላይ ነው የሚጠብቁት? አዎ።
አንድ ሰው ከሞተ በኋላ በራእይ ወይም በህልም ቢታይ አይሁዶች ወደ ሰማይ ተነጠቀ ወይንም ነፍሱ በአብርሃም እቅፍ በሰላም አረፈች ይላሉ እንጂ በስጋ ከሞት ተነሳ ብለው አያምኑም። ይህን ሐሳብ ትንሽ ዘርዘር አድርገን እንየው። ማለቴ ደቀ መዛሙርቱ ኢየሱስን በቅዠት አይተውት ቢሆን ኖሮ ጌታ ወደ ሰማይ አረገ ወይንም ከመላእክት ጋር ተቀላቀለ ብለው ይሰብኩ ነበር እንጂ መቃብሩ ባዶ ነው፣ በስጋ ተነሳ ብለው አዲስ ሃይማኖት አይጀምሩም ነበር ማለት ነው። ፈጽሞ አይጀምሩም ነበር። ለማስረዳት ያህል ከመጽሐፍ ቅዱስ ውጪ በሆነ የኢዮብ ኑዛዜ በሚባል ጥንታዊ የአውድ ጽሑፍ ውስጥ የሚገኝ አንድ ታሪክ አለ። ቤቱ ፈርሶ ልጆቹ ስለሞቱባት አንዲት እናት ይናገራል። እሺ። አዲን ሰራተኞች ፍርስራሹን ሲያነሱ አስክሬኖቻቸው አይገኙም። እናቲቱ ግን ልጆቿ በሰማይ ቀብር ውስጥ ሆነው በራእይ ታያለች። በወቅቱ እሷም ሆነች ማህበረሰቡ የደረሱበት መደምደሚያ ልጆቹ ከሞት ተነሱ የሚል አልነበረም። ወደ ሰማይ ተነጠቁ ነው የሚሉት። ልክ ነህ። ይልቁንም እግዚአብሔር ወደ ሰማይ ነጠቃቸው ወይም አሰራጋቸው የሚል ነበር። ለአይሁዳውያን ንጥቀትና ትንሣኤ ፍጹም ተለያዩ ነገሮች ናቸው። ንጥቀት ከዚህ ዓለም ወደ ሰማይ መወሰድ ሲሆን፣ ትንሣኤ ግን በጊዜና በቦታ ውስጥ ከሞት መነሳትን ያመለክታል። ይህ እኮ በጣም አስገራሚ ልዩነት ነው። አዎ። ኤን ቲ ራይት የተባሉት ታዋቂ ምሁር ይህንን ሐሳብ ሲያጠናክሩ የመጀመሪያዎቹ ክርስቲያናን ይህንን የትንሣኤ ትምህርት ከየትም አላመጡትም ይላሉ። ከአይሁድ ባህልና እምነት ፈጽሞ በማፈንገጥ አዲስ ትምህርት ይዘው የመጡት ያዩት እውነተኛ እና ስጋዊ ክስተት ስላስገደዳቸው ብቻ ነው። ይሄ እውነቱም የክርስትናን አመጣጥ ግልጽ የሚያደርግ ታሪካዊ እውነታ ነው። ማለቴ አንድ ፈሪሳዊ የነበረ ሰው ልክ እንደ ጳውሎስ ዓለም ሳታልፍ ትንሣኤ ሆነ ብሎ መስበክ ከጀመረ የራሱን ስነ መለኮት የሚያፈርስ እጅግ አስደንጋጭ እውነት ገጥሞታል ማለት ነው። አዎ፣ ያዩት ነገር ነው አስተሳሰባቸውን የቀየረው። ይህን አዲስ ጽንሰ ሐሳብ ከየትም አላመጡትም። ከነሱ አእምሮ ውጪ የሆነ አንዱ እውነተኛ ታሪካዊ ክስተት ተፈጽሟል። ታሪካዊም ማስረጃ ስናጠቃልል የኢየሱስ መገለጦች፣ የአይን ምስክሮች ብዛትና ጥራት፣ የመገለጡ አካላዊነት፣ የቅዠት መላምቶች በሳይንሳዊም ሆነ በታሪካዊ መንገድ ውድቅ መሆናቸው እና የጥንቶቹ አይሁዳውያን አስተሳሰብ ስር ነቀል በሆነ መንገድ መቀየሩ ክርስትና በጽኑ የታሪክ መሠረት ላይ መቆሙን ያረጋግጣል። ትክክል ነው። የክርስትና አመጣጥ ራሱ ትንሣኤው እውነተኛ መሆኑን የሚመሰክር ሕያው ማስረጃ ነው። የመጀመሪያዎቹ ክርስቲያኖች እምነታቸውን የገነቡት በባዶ ተስፋ ላይ ሳይሆን በገሃድ ባዩት፣ በዳሰሱት እና ታሪካዊ በሆነ እውነት ላይ ነው። አዎ። ይህ ደግሞ ወንጌላውያን ክርስቲያኖች ያላቸው እምነት ተራ ተረት ሳይሆን በተጨባጭ ማስረጃ ላይ የተደገፈ መሆኑን በግልጽ ያሳያል። የክርስትና እምነት መሰረቱ ይሄ ነው። በመግቢያችን ላይ ያነሳነውን የኤክስሬ ማሽን ምሳሌ እዚህ ላይ መለስ ብለን ብናየው ማለቴ ታሪክ ክስተቶችን በሕክምና ምስራ ውስጥ ማስገባት ባንችልም ትተውት ያለፉት የታሪክ አሻራ ግን ልክ እንደ ኤክስሬ ምስል ቁልጭ ያለ ነው። እምነት ነው፣ በግልጽ ይታያል። እነዚህ የጥንት አሳጥማጆች፣ ተጠራጣሪዎች እና የነበሩበትን እምነት አጥብቀው የሚከላከሉ አሳዳጆች ጭምር በዓይናቸው ላዩትና በዳሰሱት አካላዊ እውነት ሲሉ ሕይወታቸውን እስከ መስጠት ደርሰዋል። ይህ ከሆነ ዛሬ ላይ ሆነን ለምትከታተሉን አድማጮቻችን ልንተወው የምንፈልገው አንድ ጥልቅ ሐሳብ አለ። ያው ሁሉም ሰው ሊያስብበት የሚገባ ነገር ነው። ክርስትና የተመሰረተው ታሪክን በለወጠ ገሃዳዊ እና ስጋዊ እውነት ላይ ከሆነ ይሄ ታሪካዊ እውነታ በዕለታዊ ሕይወታችሁ፣ በሥራ ቦታችሁ እና ከሞት ፍርሃት ጋር በሚደረግ ትግል ውስጥ ምን አይነት ማይናወጥ መተማመንን ሊፈጥርላችሁ ይችላል? ይሄ ጥያቄ ሁላችንም ልናሰላስለው የሚገባ የሕይወት መሠረት ነው። የዛሬው ጥልቅ ዳሰሳችን በዚህ ይጠናቀቃል። አብላችሁን ስለነበራችሁ እናመሰግናለን።